ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት በምናምን አዲስ አበባ ላይ ፎቅ መደርደር ብቻ ሳይሆን ዱባይ፣ አውሮፓ፣ አሜሪካ ደርድረህ ሰው አልባውን ህዝብ ቤት አልባውን ህዝብ 50 ሚሊዮን ህዝብ መጠለያ የለው ሀገር ውስጥ አንተ በ10 ሰው ስም ፎቅ ደርድረህ አስብልሃለሁ ብትለው ስላቅ ነው። ሆቴል ተቀምጠህ ከአመት አመት የሆቴል ምግብ እየተመገብክ በ5000 ብር ደሞዝ ምንጩን እግዚአብሔር ይወቀው ዳቦ የራበውን ህዝብ ላንተ ቆሜልሃለሁ ማለት ተረት ተረት ነው። በሰሜን በምዕራብ በምስራቅ በደቡብ ያላችሁ የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ። በተሰጠው እድል መጠቀም ሳይችል እድል ሲነጠቅ በጄኔሬሽን እድል መቀለድ አይቻልም። በዓለም ላይ ኢትዮጵያ ከፍ ብላ በሚያስደንቅ ሁኔታ ስሟ ገኖ ተነስቷል። አብይና ኢትዮጵያና አብይ የማይነጣጠሉ የአንድ ሳንቲም ሁለት ገጽታ ስለሆኑ